እሺ ግሪከኛ ነው ቱርከኛ ነው? ያው አማርኛ ቢሆን እኛ እናውቃለን እንግዲህ እና አብዛኛው ጊዜ ሰዎች ይላሉ። ከጭንቅላቱ ጋር ከጭንቅላት በሽታ ጋር ኬዝ ያለው ሰው ታውቂያለሽ? አዎ የት ታውቂያለሽ? የት ነው አለ? ወንድሜ ነው እ ወንድሜ ነው። አንዳንዴ ያማል። የት ነው አለው? ሀገር ቤት ነው። አዎ ሀገር ቤት ነው ያለው። ሀገር ቤት መላኩ ሄዳለሁ ብሎ ሲያወራ እየሰማሁ ነኝ። መላኩ ሄዳለሁ ብሎ ሲያወራ እየሰማሁ ነኝ። መላኩ ሄዳለሁ ብሎ ሲያወራ እየሰማሁ ነኝ። ከአንቺ አጠገብ የተነሳ መላክ እየበረረ መጥቶ ሆሳና ከተማ ላይ ሲያርፋ ያለው ወደ እሱ ሄዳለሁ ብሎ ኢየሱስ ጌታ ነው። ሆሳና ከተማ ላይ ሲያርፋ ያለው ከሆሳና ከተማ እንደገና ሌላ ቦታ ወጣ ያለበት ቦታ ያለው በዛ ላይ ወንድምሽ ተጎሳቅሎ በሽተኛ ሆኖ ቤት ላይ እንዲቀመጥ እንደ ኢብት ለማድረግ የሚፈልግና አንዳንድ እየጣለ ያለ ስፒሪት ያለው እቺ ያወራች አይደለም። ላቆምልሽ፣ እሺ ላቆምልሽ። ትክክል ነው። አንዳንድ ደጋግ ሰዎች በሙሉ ዋይፋና በዋይፋና የራሴ ጊዜ ሰጥቼ እያገልገልኩ ነኝ። አንቺ መልዕክቱ ካልተቀበልሽ እኔ ምን አገባኝ? ፍሪዎት እየቀበልኩ ነው። እኔ አቆማለሁ። እኔ ጋር ጉዳይ የለኝም፣ ጭንቅ የለኝም። አቤት እግዚአብሔር ሰው ደህና ነሽ? እግዚአብሔር ይመስገን። እሺ መጣው። የዚህ ጉዳይ አሁንም መንፈስ ቅዱስ እያወራ ስለሆነ ነውና ዘኔም ኦፍ ጂሰስ እየሰማሽ ነሽ? አዎ እየሰማሁ ነው። እኔ አንድ ሰው ማገልገል ከጀመርኩ ፈትፍቼ ማገልገል እወጣለሁ። ፈትፍቼ እኮ ነው ፋሚሊ ዙሪያ ላይ ያለው አጠቃላይ ለማገልገል እፈልጋለሁ። እና እግዚአብሔር እንደዚህ እያለሽ ነው፣ ወንድምሽን ይፈውሳለሁ። ከፈወስክ በኋላ አለ ጌታ ለብዙዎች አለ በዓለም ሀብት እስከሚሆን ድረስ እኔ እግዚአብሔር ያው በሱ ህይወት ላይ ሞገስ ሰጥቼ እንደገና በዚህ ዓለም ላይ ለብዙዎች አባት ሆኖ መኖር ይጀምራል። ነገር ግን ከዛ ከተነሳ በቃ ብዙዎች እንደ እብድ አርጎ ያያሉ። ብዙዎች በቃ እንደ በሽተኛ አርጎ እስከሚያይ ድረስ በቃ ተንከራትቶ ያለው ሰው ያለው እሱ እግዚአብሔር ሶስት ሰዎች ከአንቺ ውጪ ሁለት ሰው አንድ ሁለት ሶስት ተብሎ የሚቆጠር ሰዎች አያለው በውጭ ሀገር ላይ እግዚአብሔር ፈጽሞ ይባርካቸዋል አለ ኢየሱስ ተመስገን። ትክክል ነው። አንቺ ጋር አንድ ወንድና ያው ለአንዱ አልተመቻትም፣ ለአንዷ አልተመቻትም። ከዛ ከተነሳ አብዛኛው ጊዜ ስትጨነቅ ትሰማላችሁ። በሷ ዙሪያ ጌታ እየጸለያችሁ ነበር። ትክክል ነው። ያለበት ቦታ ለኔ አይመችም ብላ አብዛኛው ጊዜ ሲታወሩ ትሰማላችሁ። ከዛ ከተነሳ እየተጨነቃችሁ ነበር። አዎ ኢየሱስ ያድናል። አሜን።